አልሐምዱሊላህ ለአላህ ምስጋና ይገባው። በእያንዳንዱ ሙሲባ ወንጀላችንን ለሚያብስልን ጌታ አላህ ምስጋና ይገባው። የነፍስ ስብራት፣ የልብ ቁስለት ዝም ብሎ ለማያልፈው ጌታ አላህ ምስጋና ይገባው። በትዕግስታችን ልክ እጥፍ ድርብ አድርጎ ለሚመነዳን ጌታ አላህ ምስጋና ይገባው። ከችግር በኋላ ፈረጃን ለሚያመጣልን፣ ከለቅሶ በኋላ ደስታን ለሚሰጠን ጌታ አላህ ምስጋና ይገባው። ለአላህ ምስጋና ይገባው። ሰዎች ሁሉ ሲርቁን ለማይርቀን፣ በፈለግነው ሰዓት ባስፈለገን ጊዜ ሁሉ ከጎናችን ለሆነው ጌታ አላህ ምስጋና ይገባው። እሱን ለማግኘት እጃችንን ወደ ላይ ከፍ ብቻ ማድረግ ይበቃናል። ያለንበትን ሁኔታ አላህ ያቀልናል። ከዚህ በላይ ምን ያስደስታል? አዎ አላህ ያቀልናል። ልብን ከዚህ በላይ ምን ያረጋጋልናል? አልሐምዱሊላህ